ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ያደረገው ታምር ይህ ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጽማ አደነቀች። እርሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ትጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጸራቢ ቢሆንም ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ ያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያን ያጠረ ድግር ቁመቱን ጨምሮ አስከትሎ ልክ አድርጎ አባቱን በዚህ አይነት ሰራል ዘንድ ትፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መወዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህርም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋ ቤጣ ማለት ምን ማለት እንደሆነ ትርጉሙን ነገረው። ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍ ወሰደና መምህሩ ደንግጦ በመሬት እስኪወድቅ ድረስ በመንፈስ ማንበብ ጀመር። በዚያም ጊዜ ሰዎች ተሰብስበው እዚያ የተቀመጡትን እስኪያውቁ ድረስ ሁሉን ጮኸው ማድነቅ ጀመሩ። ዮሴፍም ይህን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄደ፣ ሕፃኑን የገደሉት መስሎታልና። መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚያም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያዕቆብንም እጁን እባብ ነከሰው፣ እጁም ተንበልብላና እንደ ድንጋይ ደረቀች። ከዚያም ጌታ ኢየሱስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ እፍ አለበትና ፈጥኖ አዳነው። እባቡም በዚያኑ ጊዜ ሞተ። ይቅርታውና ቸርነቱ በሁላችን ደርብን። የአማኑኤል ረድኤትና በረከት ጠባቂነት ከሁላችን ጋር ይሁን ለዘላለሙ አሜን።